ፊልሙ ሲጀምር ቲካ የተባለችን ወጣት እያሳየን ነው። ቲካ የአርክቴክቸር ትምህርቷን የምትከታተል ከድሃ ቤተሰብ የተገኘች ልጅ ነች። በድህነቷ ምክንያት ጓደኞቿ ሲቀልዱባት ይታያሉ። በሌላ በኩል ደግሞ ዱታን እንመለከታለን። የቲካ ሁለተኛ ወንድም ሲሆን የቲያትር ተማሪ ነው። ዱታ አንድ ቀን ትልቅ ተዋናይ እንደሚሆን ያልማል። የቲካ የመጨረሻ ወንድሟ ደግሞ ዶዲ ሲባል የኤሌመንተሪ ተማሪ ነው። ምንም እንኳን በድህነት ውስጥ ቢኖሩም እነዚህ ሶስት ልጆች በደስታ ነው የሚኖሩት። አንዳንዴ ምግብ ለማግኘት ድንኳን ይሰብራሉ። ነገር ግን ብዙ ጊዜ ተይዞ ይባረራሉ። አንድ ቀን አባታቸው ይሞትና በጣም ያዝናሉ። ያለ አባት ሕይወትን እንዴት እንደሚገፉት ሲያስቡ ይረበሻሉ። በዚህ ምክንያት ቲካ እና ዱታ ትምህርታቸውን አቋርጠው ስራ በመጀመር ራሳቸውንና ቤተሰቦቻቸውን ለመደገፍ ይወስናሉ። ነገር ግን እናታቸው የአባታቸው ቃል ስላለባት ትምህርት እንዲያቆሙ ትነግራቸዋለች። በቀጣዩ ቀን አንድ ጠበቃ ከጸሐፊው ጋር ወደ ቤታቸው ይመጣል። አንድ ቪዲዮም በመክፈት የአባታቸውን መልእክት ያሰማቸዋል። በቪዲዮ ላይ አባታቸው ምን ያህል ቤተሰቡን እንደሚወድ በመንገር እሱ ኢንዶኔዥያ ውስጥ አሉ ከተባሉ የሀብታም ቤተሰብ ልጅ እንደሆነ ይነግራቸውና ትልቅ ውርስም እንደተቀበለ ያስረዳቸዋል። ለ21 ዓመታት ሀብቱን የደበቀው ልጆቹና ሚስቱ ቀለል ያለ ኑሮ እንዲኖሩ በማሰብና ነፃ ሰው እንዲሆኑ በማመን እንደሆነም ይገልጽላቸዋል። ነገር ግን ቀኑ ደርሶ ሲሞት ያለውን ሁሉንም ሀብት ለልጆቹና ለሚስቱ እንደሚያስተላልፍ ይናገራል። ከዚህ በኋላ ራሳቸውን እንደ ሀብታም መቁጠር እንደሚችሉም ያበስራቸዋል። በመጀመሪያ ቤተሰቡ ምንም አላመኑም ነበር። ነገር ግን ወደ ባንክ ሄደው 50 ሚሊዮን ብር ይቀበላሉ። ይህ ብቻ ሳይሆን ይህም ሲያልቅ ድጋሚ ማውጣት ይችላሉ። ከባንኩ እንደወጡ ቀጥታ ወደ ቅንጡ ሆቴል በመሄድ ቪአይፒ ክፍል ይከራያሉ። ነገር ግን ክፍሉ ለ5 ሰው ስለነበር አንድ ሰው መፈለግ ግድ ይሆንባቸዋል። ከዚያም አንድ ጁስ የምትሸጥ እናት ያገኙና ወደ ግብዣ ይቀላቅሏታል። ከበሉና ከተዝናኑ በኋላ ወደ ትልቅ ገበያ ማዕከል በመሄድ ውድ ዕቃዎችን ይሸምታሉ። በቀጣዩ ቀን ዶዲ ለየት ባለ አቀራረብ ስለቀረበ በትምህርት ቤቱ ውስጥ ትኩረትን ይስባል። በሌላ በኩል ደግሞ ቲካ ባዩ ከተባለ ሰው ጋር ቅርርብ ትፈጥራለች። ባዩ ሞተር ሳይክሉ ሲሰበርበት ቲካ ብር ስላላት አዲስ ሞተር ትገዛለታለች። ወደ ቤት ሲመለሱም ባዩ ሞተሩን ለቲካ ይመልስላታል። ለምን ስትለውም ራሴ ሰርቼ ለፍቼ ስገዛ እንጂ ስጦታ አልፈልግም ብሎ አመስግኗት ይሄዳል። አሁን ይህ ቤተሰብ ብሩን እንዲሁ እያባከኑት ስለነበር ብሩ ጥቂት ብቻ ይቀራል። የአባታቸውን ቪዲዮ በድጋሚ ሲመለከቱም 100 ሚሊዮን ብር በድጋሚ እንደሚቀበሉ ይነገራቸዋል። ቀጥሎ ብሩን ከተቀበሉ በኋላ ሕይወታቸው ድብልቅልቅ ማለት ይጀምራል። ብሩንም በማይሆን ነገር ያባክኑታል። 10 ሚሊዮን ብር ቤት ከመግዛት አንስቶ እስከ ውድ ፈርኒቸሮች በመግዛት እንዲሁም ይባስ ብሎ ጋርድም ይቀጥራሉ። ይህ ብቻ ሳይሆን ምንም መኪና መንዳት ባይችሉም እንኳን 3 መኪና በአንድ ይገዛሉ። በሌላ በኩል ቲካ በድህነቷ ሲያሹባት የነበሩ ጓደኞቿ አሁን ወደ እሷ መቅረብ ይጀምራሉ። ቲካ ከበፊት ጓደኞቿ ጋር ውሏን ትቀንሳለች። ምክንያቱም ብዙውን ጊዜ ከሀብታም ጓደኞቿ ጋር ነው የምታሳልፈው። ይህ ደግሞ በፊዚክስ የተማሪዎች ውድድሯ ላይ ተጽዕኖ ያሳድርባታል። ከባዩ ጋር የነበራትም ግንኙነት ከዚህ በፊት የተፈጠረው ነገር ምክንያት ይቀዘቅዛል። ነገር ግን ባዩ ሁሉንም ትቶ ይቅርታ ያደርግላታል። በሌላ በኩል ደግሞ ዱታ ቲያትር የሚያቀርብበት ጊዜ ይቀርባል። አሁን ዱታ ብዙ ገንዘብ አለው። ይባስ ብሎ ገንዘቡ አያልቅ ይመስል በተዋናዮች ደሞዝ ይቀልዳል። እናታችሁ ሜዳ ላይ ላገኘችው ሁሉ ብሯን ትበትናለች። በዚህ ምክንያትም ሶሻል ሚዲያ አይን ትገባና ቲቪ ላይ ትቀርባለች። ቲካ ደግሞ ሰካራም መሆን ትጀምራለች። ዱታ በሌላ በኩል በብሩ በመመካት አንድ ቲያትራዊ ሾው እንደሚያዘጋጅ ያስባል። ከዚያም አንድ ቀን ጠበቃው የአባታቸውን ሌላ ቪዲዮ ሊያሳያቸው ይመጣል። አባታቸው አሁን የውርሱ ብር እንዳለቀ ይነግራቸዋል። ዱታ ይህን ሲሰማ ይናደዳል። ምክንያቱም ውርሱን ተማምኖ ብዙ ነገር አስቦ ነበር። ቤተሰቡ ከብዙ ጊዜ በኋላ
ገንዘብ ስላጣ ውዝግብ ውስጥ ይገባል። ምንም እንኳን ቀድሞውኑ ገንዘብ ያልነበራቸው ቢሆንም በሀብታም ጓደኞች ትከበብ የነበረችውም ቲካ አሁን መራቅ ይጀምራሉ። በዱታም ተማምነውበት የነበሩት ጓደኞቹ ይናደዱበታል። በቤቱ ውስጥ ደግሞ ዶዲ ብቻ ይቀራል። ለእራትም እንኳን አብሮት የሚሆነው ያጣል። አንድ ጊዜ ቲካ የዲስክ መንሸራተት ይይዛትና ጓደኞቿ በሱ ሲያሽፉባት ትሰማና ከዛ ወዲህ መጥፎ ድርጊቷን ታቆምና ወደ ውድድሩ ትመለሳለች። የበፊት ጓደኞቿንም ለምና ተታረቃቸውና ለውድድራቸው አብራቸው መዘጋጀት ትጀምራለች። ቲካ ውድድሩ መካፈል ትጀምራለች። እናቷም ለድሆች እርዳታ ማድረግ ትጀምራለች። ዱታ ደግሞ ገንዘቡን አሰባስቦ ቲያትሩን ለማሳየት ይዘጋጃል። ይሁን እንጂ ሁሉም እንዳሰቡት መልካም እንዳደረጉት መልካም ውጤት አልጠበቃቸውም። እናትየው ድሃዎችን ሰብስባ እየረዳች በነበረችበት ሰዓት በተፈጠረ ግርግር አንድ ሕፃን ልጅ ይጎዳባታል። ቲካ ደግሞ በውድድሩ ላይ እንዳለች በአደንዛዥ እጽ ተጠርጥራ ትታሰራለች። በሌላ በኩል ደግሞ ዱታ ብሩን ያገኘው ከፖለቲካ ሰው ስለነበር ዝግጅቱ ላይ ሰውየው ሲቀርብ ተቃውሞ ይገጥመውና ፕሮግራሙን ያበላሸዋል። ቤተሰቡ ሁሉም ነገር እንደፈለጉት አልሄደላቸውም። ነገር ግን ቲካ ስትመረመር ንጹሕ ሆና ትገኛለች። አንድ ምሽት ላይ ጠበቃው አንድ አጎታቸው ነኝ ከሚልና አይተውት ከማያውቁት ሰው ጋር ወደ ቤታቸው ይመጣል። ሰውየውም ወንድሙ ጥሎት የሄደውን ነገር በሙሉ ሊወስድ እንደመጣ ይነግራቸዋል። ምንም ምርጫ ያልነበራቸው ቤተሰቡ ያላቸውን ሁሉ ለመስጠት ይዘጋጃሉ። ከዚህ ጊዜ በኋላ ግን አለኝ ማለት ከንቱ እንደሆነ ቤተሰቡ መተማመን ይጀምራል። ብክነትም ለከፍተኛ ችግር እንደሚያጋልጥ ይረዳሉ። አሁን ገንዘብና ዝና ለሰው ልጅ ደስታ መተማመኛ እንደማይሆን ይገለጽላቸዋል። በመጨረሻም ቀድሞ ወደነበሩበት ዝቅተኛ ኑሮ ይመለሱና ቀላል ሕይወት መምራት ይጀምራሉ። ቲካና ባዩም ይጋባሉ። ዱታ ደግሞ ያለበት ሁኔታ አምኖ ተቀብሎ መኖር ይጀምራል። ፊልሙ ከማለቁ በፊት ግን ከበራቸው ላይ አንድ ሌላ ጠበቃ ከቤታቸው ይደርሳል። እንደተለመደው የአባታቸውን ቪዲዮ ያስመለክታቸዋል። ቪዲዮውም ላይ አባታቸው ሁሉንም ነገር በወንድሙ ስላስወሰደባቸው ይቅርታ በመጠየቅ ነገር ግን ያን ያደረገው አውቆ እንደሆነና ሰውየውም ወንድሙ ሳይሆን ጓደኛው እንደሆነ በመንገር እንዲሁም ቤተሰቡን እንዴት መኖር እንዳለባቸው ለማስተማር ብሎ እንዳደረገውና ገንዘቡ ግን አሁንም እንዳለ ከነገራቸው በኋላ ፊልሙ ያበቃል። ፊልሙ ሊያስተላልፍ የሞከረው መልእክት ደስተኝነት በብር መጠን እንደማይለካና እንደማይመጣ ሲሆን ትርፍ ጊዜያችሁን ከጓደኞችና ከቤተሰቦች ጋር ማሳለፍ እውነተኛ ደስታን እንደሚፈጥር ሊያስገነዝብን ይሞክራል። ታሪኩ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።